ሰላም ውዴ ሶሲርጥ ፋሚሊዎች እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። ሶሲርጥ ነኝ። ዛሬም በምታዩት መልኩ ከባድ በሆነ ስራ ይዤ መጥቻለሁ ማለት ነው። ከች ብያለሁ እኔ እህታችሁ። ይህ ቪዲዮ እስከ መጨረሻው ተመልከቱት። ጥሩ መልእክት አለው። እንግዲህ እንደምታዩት እንግዲህ እኔ ጀግና እህታችሁ ይህንን የምታዩትን ምግብ አዘጋጅቼ ዛሬ ተስፋ አዲስ የካንሰር ህሙማን ህጻናቶች የሚገኙበት ድርጅት ተገኝቻለሁ ማለት ነው። እንደተለመደው ይህንን ነገር አዘጋጅቼ ከልጆቹ ጋር ጥሩ ጊዜ እንድናሳልፍ ስፖንሰር ያደረጉን ደግሞ በፌቡ ቤት የምናገኛቸው እህቶቼ ናቸው ማለት ነው። ስማቸውን እዚህ ጋር መጥቀስ አያስፈልግም። በምታዩት መልኩ ቆንጆ ያማረ በየአይነት የጾም ምግብ ህማማት ነው። ጾም መፍቻ መዳረሻ ነው። በምታዩት መልኩ ቆንጆ አድርገን አዘጋጅተን ከህፃናቶቹ ጋር ጥሩ ጊዜ አሳልፈናል ማለት ነው። ይሄ የምታዩት ድርጅት ተስፋ አዲስ የካንሰር ህሙማን ህጻናቶች ማረፊያ ይባላል። እዛ ድርጅት ውስጥ 60 የካንሰር ህሙማን ህጻናቶች እንዲሁም ደግሞ 60 ወላጆች በጋራ ይኖራሉ ማለት ነው። ለጊዜው ህክምናቸውን በመከታተል ላይ ይገኛሉ። ወላጆቹ እንግዲህ በምታዩት መልኩ የሰራነውን ምግብ ይዘንላቸው ሄደናል። አመስግነውን መርቀውን ከጓደኞቼ ከቤተሰቦቼ ጋር እንደዚህ ቆንጆ ጊዜ አሳልፈናል ማለት ነው። ዛሬ በጣም ደስ የሚል ጊዜ ነበረ። ከህፃናቶቹ ጋር ጥሩ ጊዜ አሳልፈናል። እንዲሁም ደግሞ ወላጆቹን በደስታ መርቀዋል ማለት ነው። ይሄ የምታዩት እንግዲህ ሶሲርጥብ ከምሰራቸው የተለያዩ ስራዎች አንዱ ነው። ሁላችሁም የተለያዩ ፕሮግራሞች ሲኖራችሁ ሰርግ፣ ልደት፣ ሙት ዓመት፣ ዝክር፣ ሰደቃ ወይንም ደግሞ የበጎ አድራጎት ስራ መስራት ስትፈልጉ እነኚህም አንድ ወገኖቻችን የኛ እርዳታ የሚያስፈልጋቸው የኛን እገዛ የሚፈልጉ ወገኖቻችን ናቸው ማለት ነው። በማዕከሉ የሚገኙት ከነሱ ጋር ቆንጆ ጊዜ የቁርስ ፕሮግራም አዘጋጅተን በምታዩት መልኩ የሚያምር እጅ የሚያስቆረጥም እኔ እህታችሁ እንግዲህ በሙያ አልታማ እጅ የሚያስቆረጥም ምግቦችን ሰርቼ ይዤላቸው ሄጄ ነበረ። በምታዩት መልኩ ለሁሉም በሚበቃ መልኩ አዳርሰናል ማለት ነው። ሁላችሁም እነኚህን እህቶቼን እንግዲህ አመስግኑልኝ። ስማቸውን መጥራት ስለማያስፈልግ ነው። ሁሉም ያውቃሉ ራሳቸውን ማለት ነው። በግሩፕ ሆነው ነው እኔን ሰፖርት ለማድረግ ስራዬን ለመደገፍ እንዲሁም ደግሞ ሰዎቹን ለማገዝ ኦርደር የሰጡኝ። ይሄ እንግዲህ አሁን የማስታወቂያ ሰዓት ነው። በድርጅቱ የሚገኙ ወላጆች የሚሰሯቸው የእጅ ስራ ውጤቶች ናቸው። ሁላችሁም እየመጣችሁ እነኚህ ልጆች እንድትጎበኙ እንዲሁም ደግሞ እነኚህን ነገሮች መግዛት ከፈለጋችሁ በድርጅቱ ገብታችሁ እንግዲህ እጅ ስራ ውጤቶቻቸውን መመልከት ትችላላችሁ። በጣም ነው የሚያማምሩት። በጣም ነው ማመሰግነው። ሁላችሁም በተቻላችሁ አቅም እነኚህ ሰዎች ብታግዟቸው ብትደግፏቸው እላለሁ። በጣም አመሰግናለሁ። ሁላችሁንም አመት በሰላም በፍቅር በደስታ ያቆይልኝ። እንግዲህ ሁላችሁም እኛ ጋር የደረሰ ነገር እናንተ ቤት አይድረስ ብለው መርቀዋል ወላጆቹም። በጣም እናመሰግናችኋለን። ክበሩልኝ። ረጅም እድሜ ከጤና ጋር ይስጣችሁ። ሁላችሁም ይህንን እንዳደርግ ያገዛችሁኝ እህቶቼ